ዛሬ እንግዲህ ብዙ ነገር ሳናበዛ በቀጥታ ወደ ያስኳቸው የፀሐይ መከላከያዎች ኬሚካልም ሚነራልም ማለት ነው ጠንካራ ጎናቸውን ደካማ ጎናቸውን ነግራችኋለሁ ማለት ነው። አብራችሁኝ ቆዩ። ከስር የሰብስክራይብ ምልክት አለች። ሰብስክራይብ አድርጉና የቤተሰባችን አባል ሁኑ። በመጀመሪያ ያስኩት የፀሐይ መከላከያ ናምበዚን ይባላል። የኮሪያ የፀሐይ መከላከያ ነው። ይሄ የፀሐይ መከላከያ ኬሚካል ሰንስክሪን ወይም ኬሚካል የፀሐይ መከላከያ ነው። ግን ወትሮ ከምናውቃቸው ኬሚካል ሰንስክሪኖች የተለየ ነው። ኬሚካል ሰንስክሪን ሲባል እንግዲህ በባለፈው ቪዲዮ እንደነገርኳችሁ የምናውቃቸውና አቮቤንዞ ኦክሲቤንዞ ምናምን የሚባሉ ስቴብል ያልሆኑ ቆዳን የሚያስቆጡ የሚለበልቡ ኬሚካል ፊልተሮች አሉና ኦልድ ጄነሬሽን ኬሚካል ፊልተር የሚባሉት ማለት ነው። እነሱ እዚህ ውስጥ የሉም። በጣም ሞደርን የሆኑ ብሮድ ስፔክትረም የሆኑ ዩቪኤውንም ዩቪቢውንም የሚከላከሉ ኬሚካል ፊልተሮች ናቸው። ከፀሐይ መከላከያነቱ በተጨማሪ ደግሞ ሊከርሽ ሩት 20% ይዟል። ሊከርሽ ሩት ማለት ለምሳሌ ቆዳችን ላይ ሃይፐርፒግመንቴሽን ሲኖር ዳርክ ስፖት ሲኖር እነዚህ ነገሮች የተወሰነ የሚቀንስና ቆዳችንን ብራይት የሚያደርግ። ከዛ በተጨማሪ ደግሞ ሴንቴላ አሲያቲካ 14% እዚህ የፀሐይ መከላከያ ውስጥ አለች። ሴንቴላ አሲያቲካ ደግሞ የታወቀች የተቆጣ ቆዳን የምታረጋጋ ንጥረ ነገር ነች እና እሷም እዚህ ውስጥ አለች። ከዛ በተጨማሪ ደግሞ ሃይሎሮኒክ አሲድ አለ፣ ግሊሰሪን አለ። ስለዚህ ቆዳችንን በደንብ ያረጥባል። ኒያሲናማይድም አለ እና በጣም አሪፍ የሆነ ኮምቢኔሽን ነው። ስትቀቡት ደግሞ እዚህ ቪዲዮ ላይ እንደምታዩት የተወሰነ ሻይን የማድረግ የማንጸባረቅ ነገር አለው። ግን ያው ዞሮ እንደ ቆዳችሁ ነው። ደረቅ ቆዳ ላለው ሰው ይሄ ፀሐይ መከላከያ በጣም ግሩም ነው። ሌላ ሞይስቸራይዘር መጠቀም አያስፈልጋችሁም። ይሄ በራሱ በቂ የሆነ ሞይስቸራይዘር ነው እና ለዚህ ለፀሐይ መከላከያ ነጥብ ሰጠዋለሁ። ለደረቅና ለኖርማል ቆዳ በጣም አሪፍ ስለሆነ 9 ከ10 ሰጠዋለሁ። ለወዛም ቆዳና ለኮምቢኔሽን ቆዳ ደግሞ 8 ሰጠዋለሁ። ለምን ወዛም የሆናችሁ ሰዎች ምናልባት ይሄን ስትቀቡ ቆዳችሁ እንዲቅልጥልጥ ብሎ ያቄቤ ቅል ልትመስሉ ትችላላችሁ ማለት ነው። መጠነኛ ወዛም የሆናችሁ ሰዎች ግን ያን ያህል በማይረብሽ ደረጃ ልትቀቡት ትችላላችሁ። ብጉር ያለባችሁ ሰዎች እዚህ ውስጥ ያሉት ነገሮች የተወሰነ ለናንተ ፊት ሊበዙና የተወሰነ ቆዳችሁን ብጉር እንዲከሰት ሊያረጉ የሚችሉ ነገሮች የሉም ማለት አይቻልም። ነገር ግን በጣም ትንሽ ናቸው። ስለዚህ ለብጉርና ለወዛም ፊት ከ7.5 እስከ 8 እሰጠዋለሁ። ለሴንሲቲቭ ቆዳና ቶሎ ለሚቆጣ ደግሞ 8.5 እሰጠዋለሁ ማለት ነው። በነገራችን ላይ ፊታችሁ ላይ ብጉርና ማዲያት ወይም ምንም አይነት ችግር ካለ መሸብሸብ ካለ በ45 ደቂቃ የቪዲዮ ኮል ከኔ ጋር በመነጋገር የሚያስፈልጓችሁን ነገሮች ማዘጋጀት እንችላለን እና ከስር የዋትስአፕ ቁጥር ያለ እሱን አይታችሁ ደውሉልኝ፣ እንገናኛለን ማለት ነው። ወደ ሁለተኛው ደግሞ ስንመጣ እዚህ ላይ የምታዩት ቢዩቲ ኦፍ ጆሰን ራይስ ፕላስ ፕሮባዮቲክስ የሚል የፀሐይ መከላከያ ነው። ይሄኛውም የፀሐይ መከላከያ ኬሚካል ሰንስክሪን ነው። ልክ እንደዛኛው ሁሉ እዚህ ውስጥም ያሉት ፊልተሮች ዘመናዊ የሆኑ ኬሚካል ፊልተሮች ናቸው። ከዛ በተጨማሪ ደግሞ ኒያሲናማይድ አለ። ኒያሲናማይድ እንግዲህ ለቆዳችን አጥር በጣም አሪፍ ነው። አንቲኦክሲደንት ነው፣ አንቲ ኢንፍላማቶሪ ነው። የቆዳም ሃይፐርፒግመንቴሽን ካለ ያንን ከመቀነስ አንጻር ትልቅ አስተዋጽኦ የሚያደርግ ነው። ከዛ ውጪ ግሊሰሪንም አለ። እንደዛኛው ብዙ ሞይስቸራይዝ የሚያደርጉ ነገሮች የሉትም፣ ግን ኦኬ ነው። ያን ያህል እንደው ዋው የሚያስብል አይደለም እንጂ አሪፍ ነው። ይሄን የፀሐይ መከላከያ ለደረቅ ቆዳ 8 ከ10 ሰጠዋለሁ። ለኖርማል ቆዳ ግን 9 ከ10 ሰጠዋለሁ። ወዛም ለሆናችሁ ሰዎች ደግሞ ቆዳችሁ በጣም ወዛም ከሆነ ይሄ ምናልባት ሊከብዳችሁ ይችላል። መለስተኛ ወዛም ከሆናችሁ ኦኬ ነው። በጣም ወዛም ከሆናችሁ ግን ኦኬ አይደለም። ስለዚህ በአጠቃላይ ለወዛም ቆዳ 8 ሰጠዋለሁ። ለብጉር ደግሞ ለሚወጣበት ሰው ደግሞ ይሄ ብጉር ሊያወጡ ከሚችሉ ነገሮች ሙሉ በሙሉ የጸዳ አይደለም። ስለዚህ 7.5
ሰጠዋለሁ ማለት ነው። ለሴንሲቲቭ ቆዳና ቶሎ ለሚቆጣ ደግሞ 8.5 ሰጠዋለሁ ማለት ነው። ኮምቢኔሽን ለሆነ ቆዳ ግን ወይም ጥምር ለሆነ 9/10 ሰጠዋለሁ። ወደ ሶስተኛው የፀሐይ መከላከያ ደግሞ ስንሄድ ሃሩ ወንደር ብላክ ራይስ ብሮድ ስፔክትረም የፀሐይ መከላከያ ነው። ይሄኛውም የፀሐይ መከላከያ ኬሚካል ሰንስክሪን ነው። በዚህኛውም የፀሐይ መከላከያ ውስጥ ያሉት ነገሮች ፍጹም ከነዛ ቆዳን ከሚያስቆጡ የጸዳ ነው። ብሮድ ስፔክትረም ነው። በጣም አሪፍ ነው። ከኬሚካል ፊልተሮቹ በተጨማሪ ደግሞ ይሄ የፀሐይ መከላከያ ለየት የሚያደርገው ምንድነው? ሴራማይድ አለ፣ ፋቲ አሲድ አለ። የቆዳችን አጥር የተሰራበት ኦልሞስት 75% እዚህ ውስጥ አለ። ከዛ በተጨማሪ ደግሞ አንቲኦክሲዳንቶች አሉ። ቫይታሚን ኢ አለ፣ ኒያሲናማይድ አለ እና ይሄ በጣም ሪች የሆነ የፀሐይ መከላከያ ነው። ይሄ የፀሐይ መከላከያ እዚህ ላይ እንደምታዩት ስትቀቡት የመውዛት ወይም ሻይን የማድረግ የማንጸባረቅ ትንሽ ከሚፈለገው በላይ ማለት ነው ሊሆን ይችላል። ነገር ግን ለደረቅና ኖርማል ቆዳ ይሄ በጣም ግሩም የሆነ የፀሐይ መከላከያ ነውና ለደረቅና ለኖርማል ቆዳ 9.5 ከ10 ሰጠዋለሁ። ለጥምር ቆዳ ግን 9/10 ሰጠዋለሁ። በቀላሉ ብጉር ለሚያወጣ ቆዳ ደግሞ ሞሪንጋ ኦይል አለው። ሞሪንጋ ኦይል ደግሞ ኮሜዶጄኒክ ነው። ኮሜዶጄኒክ ደግሞ የሆኑ ነገሮች ለብጉር ተጋላጭ ለሆኑ ሰዎች ያባብሳሉ። ስለዚህ ብጉር ለሚያወጣ ሰው ይሄ ፀሐይ መከላከያ ብዙ የሚመከር አይደለም። ለነሱም 7/10 ሰጠዋለሁ ማለት ነው። ለወዛም ቆዳ ግን በጣም ስለሚያወዛ ብዙ አልሰጠውም። 7/10 ነው የምሰጠው። ለሴንሲቲቭ ቆዳ 8/10 ሰጠዋለሁ። ኤክስትሪም ሴንሲቲቭ ለሆነ ቆዳ ግን ምናልባት 7 ሰጠዋለሁ። ወደ አራተኛው የፀሐይ መከላከያ ደግሞ ስንሄድ አሁን ያልኩት የፀሐይ መከላከያ ወንድም ነው። ሃሩ ብላክ ራይስ ፒውር ሚነራል ሰንስክሪን። ነገር ግን ይሄ የፀሐይ መከላከያ ሃይብሪድ የሚባል የፀሐይ መከላከያ ነው። ሃይብሪድ ማለት ምን ማለት ነው? ሚነራል ፊልተር አለው፣ ኬሚካል ፊልተር አለው እና የኬሚካል ሰንስክሪኑም የሚነራል ሰንስክሪኑም ባህሪ አንድ ላይ ቀላቅሏል ማለት ነው። ዋናው ፊልተር ዚንክ ኦክሳይድ ነው። ዚንክ ኦክሳይዱ ስንት % እንደሆነ አይገልጽም፣ ግን ያው ዚንክ ኦክሳይድ ብሮድ ስፔክትረም ነው። ዩቪኤውንም ዩቪቢውንም ይከላከላል። በተጨማሪ ግን ግሊሰሪን አለው፣ ሴራማይድ አለው፣ ኒያሲናማይድ አለው፣ ቫይታሚን ኢ አለው። ጥሩ ነው። ይሄኛውም አሪፍ የሆነ ኮምቢኔሽን ነው። ቆዳችንን ነጭ የሚያደርግ ነገር አለው የለውም ካላችሁም የተወሰነ አለው። ምክንያቱም መልሱ ደግሞ ቀላል ነው። ዚንክ ኦክሳይድ ራሱ በተፈጥሮ መልኩ ነጭ ነው እና በፈለጋችሁ አድርጋችሁ ፎርሙሌት ብታደርጉት ዚንክ ኦክሳይድ እስካለ ድረስ የሆነ ነጭ ነገር ፊታችን ላይ መተው የማይቀር ነው እና ነገር ግን ይሄ ፀሐይ መከላከያ ያን ያህል በሚረብሽ ደረጃ አይደለም። ትንሽ ካሻችሁት ይሄ ነጩ ነገር በጣም ይቀንሳል፣ በማይረብሽ ደረጃ ይደርሳል ማለት ነው እና ወደ ነጥባችን ስንገባ ለኮምቢኔሽን ወይም ለጥምር ቆዳ፣ ለደረቅ ለኖርማል እና ለሴንሲቲቭ ቆዳ 9/10 ሰጠዋለሁ። ለብጉር ተጋላጭ ለሆነ ቆዳ ደግሞ 7/10 ሰጠዋለሁ። ምክንያቱም ይሄኛውም የፀሐይ መከላከያ ልክ እንደ ቅድሙ እንደ ወንድሙ ሞሪንጋ ኦይል አለ። ሞሪንጋ ኦይል ደግሞ የቆዳችን ቀዳዳ ውስጥ ይሰገሰግና ብጉር የማውጣት አደጋችንን ይጨምረዋል ማለት ነው። ወደ አምስተኛው ደግሞ ስንሄድ የቢዩቲ ኦፍ ጆሰን ሌላ ወንድም ነው። ይሄኛው አኳፍሬሽ ይባላል። ይሄኛው ከዛኛው ጋር በጣም ተቀራራቢ የሆነ ፎርሙሌሽን አለው። ለየት የሚያደርገው ምንድነው? ቫይታሚን ኢ አለው፣ አጃ አለው፣ ኒያሲናማይድ አለው፣ ፌሎሪክ አሲድ አለው፣ ፓንቴኖል አለው። እነዚህ በሙሉ አሪፍ የሆኑ አንቲኦክሲዳንትና አንቲ ኢንፍላማቶሪ ነገሮች ናቸው እና ይሄ በጣም አሪፍ የሆነ ኮምቢኔሽን ነው። ከዛ ውጭ ደግሞ ቆዳን ከማርጠብ አንጻር እነ ግሊሰሪን አሉ፣ እነ ሴራማይድ አሉ፣ እነ ሃይሎሮኒክ አሲድ አሉ። ይሄ የፀሐይ መከላከያ ለብዙ የቆዳ አይነት የሚሆን ነው። ለደረቅ ቆዳ፣ ለሴንሲቲቭ ቆዳ፣ ለኖርማል ቆዳ 9.5 ከ10 ሰጠዋለሁ።
ለኦይሊ እና ለኮምቢኔሽን 8.5 ከ10 እሰጠዋለሁ። ምክንያቴ ደግሞ ምናልባት ቆዳችሁን በጣም ሻይን ሊያደርግና ሊያቅለጠልጠው ይችላል፣ በጣም ሊያወዛው ይችላል። መጠነኛ ወዛም የሆናችሁ ሰዎች ግን በማይረብሽ ደረጃ ልትቀቡት ትችላላችሁ። በጣም ወዛም የሆናችሁ ሰዎች መጠንቀቅ አለባችሁ። ለብጉር ተጋላጭ ለሆናችሁ ሰዎች ደግሞ ይህንን የፀሐይ መከላከያ 8 ሰጠዋለሁ። በስድስተኝነት ላይ ያስቀመጥኩት የፀሐይ መከላከያ ደግሞ የዩሴሪን ኦይል ኮንትሮል የፀሐይ መከላከያ ነው። በነገራችን ላይ ይሄ ፀሐይ መከላከያ ኢትዮጵያ ውስጥ በጣም በብዛት ጥቅም ላይ ከሚውሉ የፀሐይ መከላከያዎች አንዱ ነው። ይሄ ፀሐይ መከላከያ ምን አለው ካላችሁኝ፣ ኬሚካል ፊልተሮቹ እነዚህ ዘመናዊዎቹ እዚህ ውስጥም አሉ። ነገር ግን አቮቤንዞን እዚህ ውስጥ አለ። አቮቤንዞን እንደምታውቁት ያን ያህል የሚወደድ የፀሐይ መከላከያ ፊልተር አይደለም። አሁን ደግሞ እየቀረ እየመጣ ነው። እዚህ ፀሐይ መከላከያ ውስጥ ከአቮቤንዞን ሌላ ለቆዳችን አሪፍ ያልሆነ ነገር አለ። እሱ ምንድነው? ዲኔቸር አልኮሆል ወይም አልኮል ዲናት ነው። ይሄ በዋናነት የተዘጋጀው ለወዛም ቆዳ ነው እና ይሄ አልኮሉ ይህን የፀሐይ መከላከያ ስትጠቀሙት ቶታሊ የፊታችሁን ወዝ ያተነዋል። ስለዚህ ቆዳችሁን ያደርቀዋል ማለት ነው እና ዋና ዓላማው እሱ ነው። ከዛ ውጭ ደግሞ ሊከርሽ ሩት አለ። ሊከርሽ ሩት ደግሞ ቀደም እንዳልኳችሁ አንቲ ኢንፍላማቶሪ ነው። ከዛ በተጨማሪ የሃይፐር ፒግመንቴሽን ችግር ካለ የተወሰነ ይረዳል። ስለዚህ ይህንን የፀሐይ መከላከያ ውጤት ስንሰጠው ለደረቅ ቆዳ 5 ከ10 ሰጠዋለሁ። ለምን? በጣም ነው ቆዳን የሚያደርቀው። ለብጉር ተጋላጭ ለሆነ ቆዳ 9 ከ10 ሰጠዋለሁ። ለሴንሲቲቭ ቆዳ 7 ከ10 ሰጠዋለሁ። ለወዛምና በጣም ወዛም ለሆነ ቆዳ ደግሞ 9 ከ10 ሰጠዋለሁ ማለት ነው። ወደ 7ኛው የፀሐይ መከላከያ ደግሞ ሲሄድ የፑሪቶ ዴይሊ ሶፍት ተች ሰንስክሪን ነው። እዚህ ጋር የምታዩት ይሄ የፀሐይ መከላከያ ሙሉ በሙሉ ኬሚካል የፀሐይ መከላከያ ነው። የቅድም ያልኳችሁ እነዚህ ዘመናዊ የኬሚካል ፊልተሮች እዚህ ውስጥ አሉ። እነ ዩቪኖል፣ እነ ቲኖሶርብ ምናምን የተባሉት በጣም አሪፎቹ የኬሚካል ፊልተሮች እዚህ ውስጥ አሉ። ብሮድ ስፔክትረም ነው። ዩቪኤውንም ዩቪቢውንም ይከላከላል ማለት ነው እና ይሄ በጣም አሪፍ ነው። ከዛ ውጪ ግሊስሪን አለው፣ ሴራማይድ አለው፣ ኮሌስትሮል አለው። እነዚህ ለቆዳችን አጥርና እርጥበት በጣም ግሩም ናቸው። ከዛ በተጨማሪ ፓንቴኖል አለ፣ ሴንቴላ ሲያቲካ አለ። ይሄኛውም የሚቆጣ ቆዳ ካለ ለዛ አሪፍ ነው። ለኖርማል እና ለድራይ ቆዳ 9.5 ከ10 ሰጠዋለሁ ማለት ነው። ለኮምቢኔሽን ወይም ለጥምር 9 ከ10 ሰጠዋለሁ። ለምን? ትንሽ እንደዚህ ኦይሊ ለሆነው ክፍል ላይ ሞር ወዝ ሊያበዛ ይችላል። ሴንሲቲቭ ለሆነ ቆዳ 9 ሰጠዋለሁ። ለወዛምና በጣም ወዛም ለሆነ ቆዳ ደግሞ 8 ሰጠዋለሁ። ምክንያቱ ደግሞ ምንድነው? በጣም አሪፍ ነው። ነገር ግን ወዛም የሆናችሁን ሰዎች እንደ ወዛምነታችሁ ልክ ይወሰናል። ነገር ግን መጠነኛ ወዛም ከሆናችሁ ብዙ ችግር የለውም። ኤክስትሪም ወዛም ከሆናችሁ ግን ቆዳችሁ ሊቅለጠለጥ ይችላል እና ለዛ 8 ከ10 ሰጠዋለሁ። ወደ 8ኛው የፀሐይ መከላከያ ደግሞ ስንሄድ ቶራይደን ዳይቭ ኢን ማይልድ ሰንስክሪን የሚባለው የፀሐይ መከላከያ ነው። ይሄ ሙሉ በሙሉ የሚነራል የፀሐይ መከላከያ ነው እና የዚህ የፀሐይ መከላከያ ዋናው ፊልተር ዚንክ ኦክሳይድ ነው። ዚንክ ኦክሳይድ ደግሞ ብሮድ ስፔክትረም ነው። ከዛ በተጨማሪ 6 አይነት ሃይሎሮኒክ አሲድ አለ። ሌላው ሴራማይድ አለ። ስለዚህ ከፀሐይ መከላከያነቱ በተጨማሪ ቆዳችንን ሞይስቸራይዝ ከማድረግ አንጻር በጣም አሪፍ ነው። የተቆጣ ቆዳን የሚያረጋጉ እነ አላንቶይን፣ እነ ፓንቴኖል፣ እነ ግሪን ቲ ኤክስትራክት፣ እነ ቫይታሚን ኢ እዚህ ውስጥ አሉ። ይሄ በእውነት እጅግ አሪፍ የሆነ ኮምቢኔሽን ነው። ለደረቅ ቆዳ ይህን የፀሐይ መከላከያ 10 ከ10 ሰጠዋለሁ። ለጥምር ቆዳ 9.5 ሰጠዋለሁ። ሴንሲቲቭ ቆዳ
9 ሰጠዋለሁ ማለት ነው። ለወዛምና በቀላሉ ብጉር ለሚያወጣ ቆዳ ደግሞ 8 ከ10 ሰጠዋለሁ። በ9ኛ ላይ ያስቀመጥኩት የፀሐይ መከላከያ ደግሞ ስኪን 1004 ማዳጋስካር የሚል የፀሐይ መከላከያ ነው። ይህም የፀሐይ መከላከያ ኬሚካል የፀሐይ መከላከያ ነው። እዚህ ውስጥም በጣም አሪፎቹ የኬሚካል ፊልተሮች ናቸው ያሉት። ብሮድ ስፔክትረም ነው። ዩቪኤውንም ዩቪቢውንም ይከላከላል ማለት ነው። ከዛ ውጪ ደግሞ ኒያሲናማይድ አለ፣ ቫይታሚን ኤ አለ፣ ሴንቴላ አሲያቲካ አለች፣ ሃይሎሮኒክ አሲድ አለ፣ ግሌሰሪን አለ። እነዚህ በሙሉ ለቆዳችን እርጥበት ለቆዳችን መቆጣት ወዘተረፈ ትልቅ ስራ የሚሰሩ ናቸው። ይሄ የፀሐይ መከላከያ ልክ እንደ ቅድሞቹ ሁሉ የፀሐይ መከላከያ ብቻ ሳይሆን የፀሐይ መከላከያ ሲደመር ሞይስቸራይዘር አይነት ነገር ነውና በጣም አሪፍ ነው። ስለዚህ ወደ ነጥቡ ስመጣ ለዚህ የፀሐይ መከላከያ ጨመቅ አድርጌ ነጥብ ሰጠው 9.5 ከ10 ሰጠዋል። በመጨረሻ ደግሞ ያስቀመጥኩት የላሮሽ ፖሴ የፀሐይ መከላከያ ነው። እዚህ ውስጥም ልክ እንደ ቅድሞቹ ሁሉ ዘመናዊዎቹ የኬሚካል ፊልተሮች ይገኛሉ። ነገር ግን እዚህ የፀሐይ መከላከያ ውስጥ አቮቤንዞን አለ። ሌላው ጥሩ የፀሐይ መከላከያው ምንድነው? ግሊሰሪን አለው፣ ዲሜቲኮን አለው፣ ቫይታሚን ኢ አለው። እነዚህ ሁሉ በጣም አሪፍ ነገሮች ናቸው። ይህንን የፀሐይ መከላከያ ስትጠቀሙት ቆዳችሁ ላይ ያለውን ወዝ ያደርቃል ወይም ያመጣጥናል። ቆዳችሁ ወዛም ለሆናችሁ ሰዎች በጣም አሪፍ ነው። የዚህን የፀሐይ መከላከያ ችግሮች በመጀመሪያ ደረጃ አቮቤንዞን አለው። ከዛ ውጭ ደግሞ ፍራግራንስ ወይም ሽቶ አለው። ስለዚህ ነጥብ ስንሰጠው ደረቅ ቆዳ ላላችሁ ሰዎች ይሄ የሚመከር አይደለም። ስለዚህ ለደረቅ ቆዳ 6 ከ10 ሰጠዋለሁ። ለሴንሲቲቭ ቆዳ ደግሞ አቮቤንዞን አለው። ከዛ ውጭ ደግሞ ፍራግራንስ አለው። በፍጹም አይመከርም። 5 ከ10 ሰጠዋለሁ። በጣም ወዛም ለሆነና ወዛም ለሆነ ፊት ነገር ግን ቶሎ ለማይቆጣ ፊት 9 ከ10 ሰጠዋለሁ። ለኮምቢኔሽንና ለኖርማል ደግሞ 8 ከ10 እሰጠዋለሁ ማለት ነው። ስለዚህ ለዛሬ ያዘጋጀኋቸው የፀሐይ መከላከያዎች እነዚህ ይመስላሉ። በነገራችን ላይ እነዚህ ብቻ አይደሉም። በጣም አሪፍ የፀሐይ መከላከያዎች ገበያ ላይ አሉ። በሌላ ቪዲዮ ደግሞ እነዛን ሰብሰብ አድርጌ ይዤላችሁ ቀርባለሁ። ለዛሬ ያዘጋጀውላችሁ ይህንን ይመስላል።